በቤተሰቦቻችሁ እንኳን ቤተሰብ ከማግባታችሁ ቤተሰብ እንኳን ቢሰራላችሁ እሱ ጋር ኒካ ስታስሩ ወረቀት ወይም ደግሞ ሸሪዓ ፍርድ ቤት ሄዳችሁ ከሱ በፊት የነበራችሁን ንብረት ካላስመዘገባችሁ ይመለከተዋል። የሆነ ነገር አጋጥማችሁ እንኳን አንቺ አረብ ሀገር እሱ ኢትዮጵያ ሆናችሁ ብትለያዩ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኢትዮጵያ ቤተሰቦቼ ሁሉ ሰላም ሁሉ መልካም እንዴት ናችሁ? ደህና ናችሁ? አይ ዛሬ እስኪ ለየት ባለ ነገር ነው የመጣሁት። እስከመጨረሻው አዳምጡኝ፣ ከጠቀማችሁ እስከመጨረሻው አዳምጡት። ያ ደግሞ ምንድነው እዚህ ያየሁትን ነገር ነው ሼር ማረጋችሁ። እዚህ ሁኜ ባይኔ ያየሁትን ነገር ነው ሼር የሚያረጋችሁ። በተለይ ደግሞ ኒካ አስራችሁ ብቻ አረብ ሀገር የምትሄዱ እህቶቼ በኒካ ብቻ ወይም ደግሞ እሱ እዚህ ሆኖ እናንተ አረብ ሀገር ሆናችሁ ኒካ ለምታስሩ እህቶቼ ድረስልኝ። አዎ ለእናንተ ይህን ቪዲዮ ለነሱ ሼር አድርጉላችሁ። ወይም ደግሞ ይሄን ለማድረግ ለተዘጋጃችሁ በሙሉ ይሄ ቪዲዮ ይድረስልኝ። ያው ገና ከስራ ጨረስኩኝ፣ በጣም ደክሞኛል። ግን እዚህ ዛሬ አሁን ያጋጠመኝ ነገር ስለሆነ በቃ ማለፍ አልቻልኩም እና ነገ ነበር ቪዲዮ እሰራለሁ ያልኩት። ግን ይሄን ነገር ሳይ የምር በጣም ተናደድኩ። ምንድነው መሰላችሁ ብዙዎቻችሁ እህቶቼ አረብ ሀገር ሆናችሁ ወይ ደግሞ ኢትዮጵያ ትመጡና ኒካ አስራችሁ ከዛ እስከ ሰው ጋር አንድ ላይ ሳትኖሩ ኒካ ብቻ አስራችሁ ተመልሳችሁ አረብ ሀገር ትሄዳላችሁ። ኒካ ብቻ አስራችሁ ወይ ላልወለዳችሁም ወይ ደግሞ ያ ሰው ጋር ብዙ ጊዜ አልኖራችሁም፣ ብቻ ኒካ ብቻ ስር አድርጋችሁ ለአንድ ወር መጥታችሁ በዛ ሰዓት ብቻ ኒካ አስራችሁ አረብ ሀገር የምትሄዱ እህቶች አላችሁ። ይሄ መልእክቴ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዲሁም የቲክቶክ ቤተሰቦቼ ሁሉ ሰላም ሁሉ መልካም። ያው ብዙ ጊዜ ታቆያላችሁ ፈርሼ ምናምን አብዛኛውን ጊዜ አላሳያችሁም ብያችኋለሁ፣ ጊዜም ስለሌለኝ ግን በጣም ስለወደድኩትና አዲስ የመጣ የመጅልስ ጨርቅ ስለሆነ አላስቻለኝም። እንደዚህ ፈርሼ አሳይቻችኋለሁ። ወላሂ በጣም የሚያምር እንደምታዩት የፍራሽ ልብሱ አለ፣ ትራስ ልብሱ አለ። በጣም ነው የሚያምረው። ሙሉ ፓኬጅ ነው። ግን ያው ሁሉንም አንጥፌ ለማሳየት ጊዜ አልበቃኝም። ለዛ ነው በጣም የሚያምር። ለአረፋ ማዘዝ ለምትፈልጉ እዘዙ። ሪም ዲዛይን በጣም የሚያምር ከለር፣ እንደነዚህ ውብ የሆኑ ከለሮች ይሄ ወደ ቢስቲማ የሚላክ ነው። ሙሉ ፓኬጅ ነው ብያችኋለሁኝ። እናንተ ማዘዝ ለምትፈልጉ በ0955 51 3949 እየደወላችሁ እዘዙ። ሪም ዲዛይን ወሎ ሐይቅ አድራሻ ወሎ ሐይቅ። በጣም የሚያማምሩ ዲዛይኖችን እንግዲህ የቀረጻችሁ አላችሁ። ማዘዝ ለምትፈልጉ እዘዙ። እንደምታዩት ይሄ ዳብል ፌስ ይባላል። ይሄ ዳብል ፌስ ነው የሚባለው። ያው በዚህም ቀላሳያችሁ ይሄ ዳብል ፌስ ነው የሚባለው። በዚህም አለ። ይሄ በፊት ለፊት የሚለበሰው ነው። እንደገና ደግሞ ከጀርባው እንደምታዩት እንደዚህ ነው ማለት ነው። ልጅቷ የመረጠችው ይሄን ከለር ስለሆነ ነው። በዚህም ማልበስ ትችላላችሁ። ሰለቻችሁ ደግሞ በዚህም ማልበስ ትችላላችሁ። በጣም ነው የሚያምረው። በተለይ ደግሞ እንደዚህ ተፈርሾ ምናምን ስታዩት በጣም ያምራል። እዘዙ። ሪም ዲዛይን ይሄን ብቻ አይደለም፣ ካልጋ ልብስ፣ መጋረጃ፣ ብዙ ነገሮች እንሰራለሁኝ። ሱፍራ፣ ሁሉንም እንዲሁም ገዝቼላችሁ ማለት ትራስ ልብስ ምናምን አዛችሁ ገዝቼላችሁ አብሬ እንደወስድላችሁ ከፈለጋችሁ ደውሉ፣ አናግሩኝ። ስልኬ ክፍት ነው። ዋትስአፕም ኢሞም ቴሌግራምም እጠቀማለሁኝ። እየገባችሁ አይበሉኝ። ስለዚህ እዘዙ። በተለይ የአረፋ ትእዛዝ ነው ይሄ። ቀድመው ስላዘዙ ነው። እናንተም እዘዙ። አረፋ ሳይደርስ ቀደም ብላችሁ እዘዙ። አረፋ ከደረሰ ያው በጣም ቢዚ ነው የምንሆነው። ከዛ እዘዙ። በቃ ልላችሁ ነው። አመሰግናለሁ። ዩቲዩብንም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ሰብስክራይብ አድርጉኝ። የተለያዩ ታሪኮችን ይዤላችሁ እመጣለሁ ዩቲዩብ ላይ። ያው ብዙ ነገሮች ዩቲዩብ ብዙ ታሪኮች አሉኝ። ሰው የራሳቸውን ህይወት ስለሚያካፍሉኝ አረብ ሀገርም ያየሁት ነገር አለና በጣም ብዙ ምሰራላችሁ ቪዲዮ አለ። የተከታተላችሁ ላይክም፣ ሼርም፣ ሰብስክራይብም ኮሜንትም እያደረጋችሁ ተከታተሉኝ። አስተያየት ደግሞ ካለ እቀበላለሁ፣ ኮሜንትም ካለ እቀበላለሁ። ከእናንተ የሚጠበቀው ያው ቻናሌን ሰብስክራይብ እያደረጋችሁ መከታተል ነው። በጣም ብዙ ታሪኮች እጅ ላይ ያሉ። ብዙ ጊዜ ስለ አረብ ሀገር ሳወራ ያው እኔ ትክክለኛውን ታሪክ ነው የማወራችሁ። በነገራችን ላይ አረብ ሀገር ያለውን ህይወት፣ አረብ ሀገር ያለውን ላይፍ
የአረብ ሀገርን ህይወት ነው ማወራችሁ ብዙ ጊዜና ያው እኔ አረብ ሀገርን ስላየሁት ስደትን ስላየሁት ስለ አረብ ሀገር ያሉትን ነገር ስላማቀው እዚህ መጥቼ የሆነ ነገር ሳወራ አንዳንድ ኮሜንት ላይ ምን ይሉኛል የታይተሽ ምን ችግር አለው ምናምን የምትሉኛል። በተለይ ደግሞ አረብ ሀገር ሆናችሁ ለወንድ ብር ምልኩ እህቶች ተጠንቀቁ። እስኪ በሰፊ ቪዲዮ ሰራላችኋለሁ። ተጠንቀቁ። ኢትዮጵያ ላለ ወንድ ብር ምትልኩ እህቶቼ አግብታችሁ ወይኔ ካስራችሁ ሄዳችሁ እዛ የሚደርስባቸው ታሪክ እንዳይመስላችሁ። የመረኝ ነው ወላሂ። እኔ ካስራችሁ በተለይ ስትሄዱ እናንተ ብር ትልካላችሁ ለሱ ሲግል ሌላ ሴት ጋር ገዳሚ ነው የሚልበት። ዝሮ በሰፊው አውራችኋለሁ። ለዛሬ ይሄን ላስታውቅ ነው የመጣሁት። እዛዙ ሪም ዲዛይን በታማኝነት ነው የምሰራው። አመሰግናለሁ። በሰፊ ቪዲዮ ሰራላችሁ። አድራሻ ወሎ ሀይቅ መናኸሪያ ፊት ለፊት ስልክ ቁጥሬ 0955 51 39 49 ደውሉልኝ። ዋትስአፕ፣ ኢሞ፣ ቴሌግራም አናግሩኝ። አመሰግናለሁ ስለምታጅኝ ስለምታበረታቱኝ በጣም ቴንኪው። ቻው። እናንተ ብቻ ነው እና እዛ ሆናችሁ እና ይሄ መልእክቴ ለእናንተ ብቻ ነው የሚሆነው። ይሄ መልእክቴን አዳምጡት እስከመጨረሻው ይጠቅማችኋል። እናንተ አታውቁም። በቃ ካስረን ባላለን ምናምን ብላችሁ አረብ ሀገር ትሄዳላችሁ። ነገሩ ግን እነሱ እዚህ ምን እንደሚያደርጉ አታውቁም። እናንተ እዚህ ጋር ካስራችሁ አረብ ሀገር ከሄዳችሁ በኋላ እነሱ እዚህ በቃ እናንተ ኒካ ካሰራችሁ በኋላ ያው ሁሉ ነገር በእነሱ እጅ ነው። ኃላፊነቱም የነሱ ነው። ኒካ ካሰራችሁ ባላችሁ ነው። በቃ እነሱ ሚስታችሁ ናቸው። እነሱ እዚህ ግን ምን እንደሚያደርጉ አታውቁም። ልክ ኒካ ካስራችሁ ከሄዳችሁ በኋላ ያው በሱ እጅ በሱ እንትን ስለሆናችሁ ብር ምልኩት ለሱ ነው። ቤት ሰራልኛል፣ የሆነ ነገር ያደርግልኛል፣ ወይ ሱቅ ይከፍታል ለነገ ህይወታችን ምናምን ብላችሁ እናንተ ብር ትልኩ ምናምን ትችላላችሁ። እነሱ ግን ያንን አይደለም የሚያደርጉበት። እስኪ አረብ ሀገር የላከ ወንድ ልጅና ያላከ ልዩነቱን ልንገራችሁ። አረብ ሀገር የላኩ ወንድሞች እዚህ ጋር የምታያቸው ዛሬም ነገም በየስጋ ቤቱ ነው የምታያቸው። ስራ እኮ ይሰሩ ጫት ይዘው ወይ ሲጋብዙ ወይ ሲገባበዙ ወይ ጫት ይዘው ሲቅሙ በየሻይ ቤቱ ነው የምታገኟቸው። ወይ ደግሞ ምግብ ቤት ለምግብ ቤት ያው ጥብስ አንድ ጥብስ እና አንድ ቀይት በነገራችን ላይ 350 ገብቷል አንድ ጥብስ። እኛ ጋር እዚህ ጋር ሀይቅ 350 ነውና ቁጭ ብሎ ሲጋብዝና ለሚቅሙ ሰዎች ሲጋብዝ ነው የሚውለው። በማን ብር? በእናንተ። ምክንያቱም የኒካ ሚስቱ ናችሁ፣ ትልካላችሁ። እናንተ በምልኩበት እዚህ ጋር ፈታ ብሎ ነው የሚኖሩ፣ ስራ ማይሰራ። ከዛም አልፎ ግን ያ ብቻ ሳይሆን ከሴቶች ጋር ነው የምታገኙት። እናንተን ልኮ እዚህ ጋር ከሌላ ሴት ጋር አሽሼ ገዳሜ ሲል ነው የሚገኘው። እናንተ በምትልኩበት ወይም ደግሞ ሌላ ሚስት አግብቶ ውጭ ልበታል። እናንተ ይሄን ነገር ሰምታችሁ እንኳን ፍታይ ብትሉት አይፈታችሁም። ምክንያቱም የኒካ ሚስቱ እስከሆናችሁ ድረስ እያንዳንዷ የምትሰሩት ብር ይመለከተዋል። እኔ አሁን ስለ እምነቱ ስለ ሸሪዓው ምናምን አይደለም የማወራው፣ ስለ ህግ ነው ያወራለው። ስለ ሸሪዓው ምናምን ያው የሴት ብር ምናምን ስለሚባል ስለሱ አይደለም እኔ ያለሁት ስለ ህጉ ነው። እዚህ ያለው ህጉን ነው። የሆነች ልጅ እዚህ አጋጠማት ነገር ነው እንትን ሸሪ ያረኳችሁ ያለሁት እና እናንተ አረብ ሀገር ሄዳችሁ 1 አመት 2 አመት 3 አመት ብቆዩ ኢቭን ቤት ብትሰሩ ራሱ በቤተሰቦቻችሁ እንኳን ቤተሰብ ከማግባታችሁ ቤተሰብ እንኳን ቢሰራላችሁ እሱ ጋር ኒካ ስታስሩ ወረቀት ወይም ደግሞ ሸሪዓ ፍርድ ቤት ሄዳችሁ ከሱ በፊት የነበራችሁን ንብረት ካላስመዘገባችሁ ይመለከተዋል። የሆነ ነገር አጋጥማችሁ እንኳን አንቺ አረብ ሀገር እሱ ኢትዮጵያ ሆናችሁ ብትለያዩ መለያየት እንኳን ቢመጣ ከዛ እሱ ኒካ አላወርድም ካለ ስትመጪ ያን ንብረትሽን እኮ ነው የሚከፍልሽ። ኒካው እስካለ ድረስ የጋራ ነው ብሎ ስለሚያስብ በህጉ ደረጃ እንደዛ ነው። በሸሪዓው ደረጃ ሳይሆን በህጉ ደረጃ እንደዛ ነው። እንደዛ ሆና 8 አመት ነው 7 አመት ይሰራችበትን እንግዲህ ኢትዮጵያ ያለች ኒካ ስራ ሄደች። ትክክለኛ ታሪኳ ነው የምነግራችሁ። ኢትዮጵያ እዚህ ያለች ኒካ ስራ ወደ አረብ ሀገር ሄደች። እየኖረች ያለ እዛ አጋጣሚ አልተስማሙም፣ ይለያያሉ። ተጣልተው ይለያያሉ። ግን ኒካ አልወረደም። ማውራታቸውን ያቆማሉ። እሱ ጋር ኒካ ከማሰሯ በፊት የሰራችው ኢትዮጵያ ቤት ነበር። ያ ቤት በቤተሰቦቿ ስም ሳይሆን በሷ ስም ነበር ያ ቤት ያለው። ከዛ በኋላ ልክ አረብ ሀገር ያለች ሳይግባቡ ሲቀሩ ወደሱ መላኳን ታቆማለች። በእርግጥ እሱም ጋር ሆነ የሰራችው ቤት አለ። ያንን ማውራታቸውን ሲያቆሙ ያው መለያየት ሲመጣ ብር መላኳን ለሱ ስታቆም
እሱ ደግሞ ያችን ያላከችባትን ቀን ይቆጥርባታል። ኢትዮጵያ መጣች። እሱ እንግዲህ ልክ እሷ ጋር ሲለያዩ ሌላ አግብቶ ምናምን እየኖረ ነው። ከዛች ልጅ ኢትዮጵያ መጣች። ያው እሱ ጋር የሰራችው ቤት ስላለ ያንን ለመካፈል ክርክር ስትገጥም አረብ ሀገር ሂዳ ከዚህ እስከዚህ ያለውን ወራት ብር አላከችልኝም። ስለዚህ እሷ የሰራችውን ቤት ታካፍለኝ፣ ያንን ብር ስላላከችልኝ እሷ የሰራችውን ቤት ታካፍለ የተባለ ህጉ ፈቀደለት። ምክንያቱም ያ ቤት በቤተሰቦቿ ስም አይደለም በእሷ ስም ስለሆነ፣ ሁለተኛ ደግሞ ሸሪዓ ፍርድ ቤት ሂዳ ያላትን ንብረት ከሱ በፊት ስላላስመዘገበች በዚህ ያዛት። ምን ተደረገ? ህጉ ተከራከረች አመት ከምናምን ተከራክራ እሷም የሰራችው ቤት እኩል ተከፈለ። እንደገና አረብ ሀገር ሁና እሷ በላከችው ቤት ብርም የተሰራው ቤት እኩል ተከፈለ። ያ ምን ሆነ መሰላችሁ? እንግዲህ ቻስቡት። እሷ ከመሄዷ በፊት የተሰራው ቤት ኒካ ስላደረጉ ብቻ ስትመጣ እኩል ተካፈሉ፣ ብር ስላላከችለት ብቻ። እና እህቶቼ ሌላችሁ የፈለኩት ነገር ምንድነው? ኢትዮጵያ መታችሁ ለአንድ ወር ለረፍት መታችሁ ኒካ አስራችሁ ትሄዳላችሁ። ከዛ በኋላ ወይ ንብረታችሁን ከንብረታችሁም ማትሆኑ ምናልባት እኮ አንዳንዶቻችሁ ተሳክቶላችሁ ህይወት ማሻአላ ሁን አብራችሁ እየኖራችሁ መታችሁ ህይወት ተሳክቶላችሁ እየኖራችሁ ያላችሁ ብዙ ሰዎች አላችሁ። ግን ብዙ እህቶቼ እንደዛ ያደርጉ እየተሸወዱ ነው። ከሱ በፊት ያፈራችሁትን ንብረት ቢያንስ እንኳ እንትን በሉት አስመዝግቡ። ካልሆነ በቤተሰቦቻችሁ ስም አሽደርጉ። አሁን ብዙ እህቶች በጣም ብዙ እያለቀሱበት ያለው ነገር ነው። እሱ ጋር ሳትሆኑ እንኳ ቤት ቢሰራ እናንተ አረብ ሀገር ሂዳችሁ ከዛ ሰውዬ ጋር ሳትግባቡ እንኳ ብቀሩ እዚህ ጋር ከዚህ በፊት የሰራችሁበትን ቤት ይይዝባችኋል። እሱም ጋር ሆናችሁ የሰራችሁትን ቤት ትካፈላላችሁ። እናንተ ደግሞ ከሱ በፊት ያለውን ቤት ይካፈላችኋል። ብር እንኳ እያንዳንዷ ወር የሚገርማችሁ ኢትዮጵያ ያለው እንደ በነገራችን ላይ ምንዛሬ ስንት እንደገባ ያውቃል። ዛሬ ስንት እንደው ነገ ስንት እንደው ከነገ በስተ ስንት እንደው ያውቃታል። ከኛ እዛ ሆነን እንትኑን ከምናውቀው በላይ እነሱ እያንዳንዷን ነገር ካልኩሌት ስለሚያደርጓት ያውቋታል። ተጠንቀቁ እህቶቼ፣ ንብረታችሁን በተለይ አሁን ምንድነው መሰላችሁ በዚህ ሰዓት ወንዱ በስታ መሰላችሁ በቃ አግብቶ ይልካል። ከዛ በኋላ እናንተ ብር ትልካላችሁ። እሱ እናንተ በላካችሁበት ብር ፈሽ ብሎ እዚህ ይኖራል። በቃ ከዛ ደግሞ ሌላይቱን ያውራል፣ ይጀነጅናል። እናንተ እስከምትመጡ ድረስ እሷ ጋር ፈታ ይላል እናንተ በምትልኩለት ብር። ምክንያቱም የኒካ ባላችሁ ነው፣ ቤት ይሰራልኛል፣ ሱቄ እንደዚህ ያደርግልኛል ምናምን እያላችሁ እናንተ ትልካላችሁ። እሱ ከሌላ ሴት ጋር ፈታ ፈሽ ብሎ ይኖራል። ከዛ እናንተ ስትመጡ ያቺ ሴት ከተመቸችሁ እዚህ ያለችው እሷ ጋር ይቀጥላል። እናንተ ትቶ አግብተው ይኖራል። የእናንተንም ኒካ አላወረደ። በኋላ ላይስ ለሱ የላካችሁለትን ብር አምጣ ሲባል ይክፈለኝ የላኩለትን ብር ስትሉ እስካሁን የሰራችሁበትን ብርም እኩል ትክፈለኝ ይላችኋል። ህጉ ነው እንደዛ የሚለው። ህጉ እንደዛ ነው የሚለው። ኒካ እስካለ ድረስ በሱ እጅ እስከሆናችሁ ድረስ ሁሉ ነገር የጋራ ነው የሚለው ህግ ማለት ነው። ተጠንቀቁ። ኢትዮጵያ መታችሁ ለረፍት መታችሁ ለአንድ ወር ለሁለት ወር ረፍት ምራችሁ የማታውቁን ሰው ኒካ ስራችሁ የምትሄዱ ሰዎች፣ ስለዛ ሰው ላይፍ ስለሰው ህይወት ምንም ነገር ሳታውቁ ኒካ እያሰራችሁ የምትሄዱ እህቶች ተጠንቀቁ። እዚህ ያየሁትን ነው የምነግራችሁ። እኔ ባይኔ የማየውን ነው። እዚህ ጋር እኔ ቪዲዮ ስሰራ ብዙ ጊዜ ብያችኋለሁ። ባይኔ የማየውን ነገር ነው። በተለይ ለአረብ ሀገር እህቶች ወንዶች ያላቸውን አመለካከት እያየሁ ስለሆነ ሼር ማድረግላችሁ። ተጠንቀቁ እህቶቼ፣ ብራችሁን ያዙ። ባል ይሆነልናል ብላችሁ ብር አትላኩ። ብራችሁን ያዙ። ከሆነ ይቅር የምታወሩ ሰው ሊኖር ይችላል። ከሆነ ይሆናል፣ ካልሆነ ይቅር። ሌላው ነገር ደግሞ እዛ ሆናችሁ ብር አትላኩ። እዛ ሆናችሁ ኒካ አትሰሩ። የኦንላይን ኒካ ደስ አይልም። እሱ እዚህ ምን እያደረገ እንደው አታውቁም። ገብታችኋል? እናንተን አይጠብቃችሁም እኮ እሱ እዚህ ጋር ፈታ ብሎ ብቻ። አጠቃላይ በሌላ በሰፊው ቪዲዮ ሰራላችኋለሁ። አሁን ስለደከመኝ ነው። ራሳችሁን ጠብቁ፣ ተጠንቀቁ። አደራ አደራ ብራችሁን ያዙ። እዚህ ብዙ ነገር እያየሁ ነው። እያየሁ ያለው ነገር ከባድ ነውና አመሰግናለሁ። የሌላችሁ ነው። ላይክ፣ ኮሜንት፣ ሼር አድርጉልኝ። ቴንክ ዩ